የፋኖ አቋም የአማራ ህዝብ አቋም ነው። ቅድም ስለው የነበረው ነው። እንደ ህዝብ ነው። እንደው አንድ ምሳሌ ነው ሰጥቼ የምነግራችሁ። የፋኖ አቋም የአማራ ህዝብ አቋም ነው። በባለፈው አንድ ካድሪ ምን ሲል ሰማሁት መሰላችሁ? እንደዚህ አንበር አካባቢና ሉማሜ ላይም እየተንቀሳቀሱ እነ አረጋ ከበደ ሁላ እየመጡ አይታችኋቸዋል አይደል? በቴሌቪዥንም መጥቷል ሲባል ሽርጉድ ሲደረግ ስንፈልግም በሞርተርም ስናባረራቸው ነበር። መረጃው ስለሚደርሳችሁ በተለይ ሉማሜና አንበር አካባቢ ላይ አሴ ሁኔታ አልፈጠርንላቸው እና ምንድነው የሚለው እናንተ ውስጥ ምን ይሰራሉ ይላሉ። እንደዚህ ህዝቡን ያስገድዱና እናንተ ውስጥ ምን ይሰራሉ? የአማራ ህዝብ ጥያቄ ካለ ለምን ተከዜ ተሻገር አትሉትም የሚል ካድሪ ነበረ። በዛ አጋጣሚ ምላሽ ሰጥቼው ነው የሚሄደው። እኛ የአማራ ህዝብ ልጆች ነን፣ ከእናንተ አብራክ ወጣነን። ግፋቢል እዚህ ያጎት ልጅ አጎት አያት ወንድም አባት አለን። ዝቅተኛው ነው፣ ከየትም የመጣን አይደለንም። እዚያው ቦታችን ላይ ነው የምንታገለው። ህዝቡን እናውቀዋለን፣ ከህዝብ የወጣነን። የአማራን ህዝብ ጥያቄ ለመጠየቅ ተከዜ አይደለም የምንሄደው። በነገራችን ላይ ትግራይ አይደለም የምንሄደው፣ ኤርትራ አይደለም የምንሄደው፣ ቀይ ባህር አይደለም የምንሄደው፣ የመንም አይደለም አሜሪካም አይደለም የምንሄደው። የምንጠይቀው ህዝባችን ጋር ቁጭ ብለን እንደናንተ የእናንተን ጥያቄ ይዘናል። ህዝቡ ምን ይፈልጋል? የማዳበሪያ ችግር አለበት፣ የመኖር የመነገድ ሰርቶ የመብላት የመውጣት ልጅ የማስተማር ብዙ ጥያቄ አለው እናውቃለን። ከዛ ያለፈ ጥያቄ ላይ ነው አሁን መኖር አይችልም። ስለዚህ ተከዜ የምንሄድበት ከተከዜ ማዶ የሚወስደው ጥያቄ ሳይሆን ህዝብ ውስጥ ነን። ከህዝብ የምንቀበለው ጥያቄ ለህዝብ የምናስመልሰው ጥያቄ ነው ያለ። ከእናንተ ጥያቄ እንቀበላለን፣ ጥያቄያችሁንም እናውቀዋለን። ጥያቄያችሁን የምናስፈጽምበት ስትራቴጂክ እንነድፋለን። ያንን የሚያስፈጽም ፖሊሲ ይኖረናል። ያንን ተከትለን ከህዝብ ጋር ተባብረን የህዝብን ጥያቄ እንመልሳለን። ይህን ሲለን በነገራችን ላይ ሶስት ነገሮችን ታሳቢ ማድረግ ያስፈልጋል። አንድም የአማራ ህዝብ ጥያቄ ከትግራይ ህዝብ ጋር ጦርነት መቅጠም ነው። ከተከዜ ማዶ ከሆነ ከተከዜ ማዶ ያለ የትግራይ ህዝብ ነዋል። አሁን ከተከዜ ማዶ ያለው የኤርትራ ህዝብ ነው። አለፍ ካለ ከተከዜ ማዶ ያሉ ውቅያኖስን አቋርጦ ሌሎች ሀገሮች ነው ያሉት። እዚያ ሄደን የምናስመልሰው የአማራ ህዝብ ጥያቄ የለም። አንበር ውስጥ ያለ ጥያቄ አንበር ውስጥ ያለ የመከላከያ ሰራዊት ንጹሃንን እየገደለ ነው፣ ሴቶችን እየደፈረ ነው፣ እያሰቃየ ነው። ገበያ ሊያስወጣ ሊያስገባን አልቻለም። እናቶች መውለድ አልቻሉም። ጤና ጣቢያ ሄደው መኖር አልቻልንም። በቂያችን ነው። እኛ የምናውቀው ጥያቄ ይሄ ነው። ተከዜን የሚያሻግረን አንዳችም ጥያቄ የለን። በነገራችን ተከዜ ካለ ጥያቄያችን ምንድን ነው? ከወንድም ህዝቦች ጋር አንድ እንሁን ነው። ህብረት ይኑረን። የተነጣጠለችው ኢትዮጵያ ወደ አንድነት ትመለስ። ለብሔራዊ አንድነት እንትጋ፣ አንድ እንሁን የሚል ጥያቄ ይዘን ከሌሎች ህዝቦች ጋር ልንተባበር እንችላለን። ከዛ ውጭ ግን የአማራ ህዝብ ህልውና ትግራይ መቀሌ ገብተን የምንጠይቀው ጥያቄ አይደለም። ሂዱ ተከዜ ሂዱ ይሏቸው፣ ሂዱና ተከዜ እንቅጠም፣ ቀይ ባህር እናስመልስ እያለ ነው። ባይዘውኝ ቀይ ባህር ለአማራ ህዝብ ምኑም ነው። ስትራቴጂካሊ ሀገር ሲኖረን የምንጠቀምበት አግባብ ሊኖር ይችላል። በሰላም ጦርነት አውጀን አይደለም። እንደው በዚህ አጋጣሚ ቀይ ባህርስ ምን ደረሰ ነው? ያውላ ፉከራ ሽለላ የደረሰ ነው። ቀይ ባህር ለማስመለስ ከአርሶ አደሩ በተለያየ መንገድ ገንዘብ ተቀብሏል። ባይዘው ከተማ ላይ ከነጋዴዎች ተቀብሏል። የደረሱ ነው እነሱ። ከተከዜ ማዶ ያለቸው ጥያቄ ምን ደረሰ ነው? እኛ ከተከዜ ማዶ አይደለም ያለው ጥያቄያችን፣ ቤተ መንግስት ነው ያለው። 4 ኪሎ ነው ያለው ጥያቄያችን ያለው ባህር ዳር ነው። ዛሬ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ደብረ ማርቆስ እንደ ልብ ወጥቶ መግባት የማይችል ወጣት ባለበት፣ ሰርቶ መንቀሳቀስ የማይችል ህዝብ ባለበት ሀገር ላይ ተከዜ ተሻገሩ የሚሉን ምን ያክል ከህዝብ ይወጡ የተነጠሉ ህዝብን የማያውቁ እንደሆኑ የሚያረጋግጡ ናቸው። እንደነዚህ ያሉ ካድሬዎች ናቸው እኛ ሌቦች፣ ሀገር አጥፊዎች፣ ህዝብ የሚዘርፉ የሚገሉ የሚሉን። ቅድም ስናገረው እንደነበረ ህዝብ ውስጥ ነን። የህዝብን ጥያቄ እናውቃለን። የህዝብን ጥያቄ እንቀበላለን። ስትራቴጂ በሆነ መንገድ ንድፈ ሀሳቦች እናቀርባለን። ፖሊሲ እንነድፋለን። ቁጭ ብለን እንነጋገራለን። በሚያዋጣለቅ ትክክለኛውን ጠላታችን ጋር እንፋለማለን።
ጠላት የሚመርጥልን ጠላትም ወዳጅም የለም። በነገራችን ላይ ጠላት የሚመርጥልን ወዳጅም የለም፣ ጠላትም የለም። ጠላታችን ጠላት ነው፣ እኛ እናውቀዋለን። ይሄ ነው ልላችሁም ነገር የምችለው። ከዚህ አንጻር የተቀመጠው ነጥብ ቅድም ካልኳችሁ ካድሬ ሐሳብ ጋር ሲገናኝ የአማራ ፋኖ አቋም የህዝብ አቋም ነው። ህዝብ የያዘውን አቋም በሙሉ እንቀበላለን። እንደ ህዝብ አድርጎ የሚሉ ነገር በሙሉ እንከተላለን። ህዝባችን ቁሙ ካለ እንቆማለን፣ አድርጉ ካለ እናደርጋለን። ለህዝብ የሚያመላክተው ነገር እናቀርባለን። ህዝቡ በዛ ልክ የሚያታግለው ነገር እናዘጋጃለን። አይ ካለን እናቆማለን። ከዛ ውጭ በፍጹም ከህዝብ ፍላጎት የወጣን እንዳልሆነ ግን ይህ ሰነድም ያረጋግጣል። ድርጅታችንም አፋብንም ይህን ያረጋግጣል ነው። የህዝብ ልጆች ነን፣ ህዝብ ነን፣ ህዝባዊነት እናስቀድማለን።